ስትጀምሩ ላይክ ማድረግን እንዳትዘነጉ። ጌታ ኢየሱስ ይባርካችሁ። ተባረኩ። አገልጋይ ማን ነው የሚለውን እሳቤ ነው ሰሞኑን ያነሳ ነው። ብዙ እየተናገርኩኝ የቆየሁት እሱ ነው። ትናንትናም ዲቴል የሆነ ሐሳቦችን በጥቂቱ ለመናገር ሞክሬያለሁ። አሁን የምናገረውም በሱ ላይ ስለሚሆን አንድ ነጥብ ላይ ስለምናገር ትናንትም ያልነበራችሁ ከዚህ በፊትም ያልሰማችሁ ሰዎች ይጠቅማችኋል። በደንብ ስሙኝ። እሱ ላይ ፎከስ አድርጌ ነው የምናገረው። በተረፈ ወደ ዩቲዩብም ስለምሸል አገልጋይ ማን ነው? ሁለተኛ ጢሞቴዎስ ምዕራፍ 3 ከ14 እስከ 16 ያለው መሪ ጥቅሴ ነው። ለዚህ ክፍል መሪ ጥቅስ እሱ ነው። በደንብ አስተውላችሁ ሄዳችሁ ማንበብ ትችላላችሁ። ከሕፃንነትም ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል የሚል እሳቤት አላችሁ እዚህ ጋር። ስለዚህ የእግዚአብሔርን ቃል በምን መልኩ ነው ምንሰራው ምናገለግለው? እንድናገለግል እየነገረን ያለው እዚህ ውስጥ ያለው ይህ የእግዚአብሔር ሰው ከልጅነት ጀምሮ በመረጠው በጠራው በእግዚአብሔር ፊት ስኖር፣ በእግዚአብሔር ቤት ስኖር እግዚአብሔር እንደጠራው እግዚአብሔር ሰራተኛ እንዳደረገው ሆኖ የሚኖር ሰው ከልጅነት ጀምሮ በዚህ ውስጥ ያደገ ሰው እንዴት በዚህ አገልግሎት እንዲቀጥል፣ እንዴት የእግዚአብሔርን ስራ እንደሚገባ እንዲሰራ ምክርን ጳውሎስ ጠበቅ አድርጎ ሲነግሮት አላችሁ። እዚህ ውስጥ አንድም ስራ ፈት የለም። ሁሉም እግዚአብሔር ሲጠራን ምን አድርጎናል? ሰራተኛ ነን። ሁላችንም ምንድነን? ኮሜንት ላይ ጻፉ። እኔም በቤቱ ሰራተኛ ነኝ ብላችሁ ጻፉ። ችግር የለም፣ እንዳትፈሩ። አገልጋይ ነኝ የሚለውን ቋንቋ ተጠቀሙ ከፈለጋችሁ። በቤቱ ምንድነን? ሰራተኞች ነን። ይህ አገልጋይ የሚለው ለሆነ ሰዎች ውስን ሆኖ ስለተሰጣ ነው። ሁሉም ሰው አገልጋይ ነው። ሁሉም ሰው ሰራተኛ ነው። ሁሉም ሰው አማኝ ነው። ሰራተኛ የሚለው ቃል ፍቺው ሰራተኛ ማለት ነው። ይህን የምትመለከቱት አንደኛ ጴጥሮስ 4:10 እስከ 11 ስትመለከቱ እያንዳንዱ ሰው የጸጋ ስጦታ እንዳለው ይነግራል። እያንዳንዱ አማኝ፣ እያንዳንዱ ክርስቲያን፣ እያንዳንዱ ዳግም የተወለደ ምን አለው? ጸጋ አለው። በውስጡ እግዚአብሔር ያኖረው ነገር አለው። ስለዚህ ማንም ተራ ሰው የለም በቤቱ ላይ። አንድም ተራ አማኝ የለም፣ መሃይብ የለም። ሁሉም ሰው እግዚአብሔር ቃሉን ሰጥቶታል። እሱን በቤቱ ጠርቶት አስቀምጦታል። ሰራተኛ ነው፣ አገልጋይ ነው። ሰነፍ እንዳትሆን። ምእመን በሚለው ድድብና ወይም መሃይብነትን እየነገሩን እየኖርን ነው። አንድም መሃይብ የለም። እሺ፣ አንድም ምእመን ብሎ ነገር የለም። ሁሉም ምንድነው? ሰራተኛ ነው በቤቱ የሚኖር። ይህን እንቅጩን አውቃችሁ እንድትኖሩ ነው። እኔ አያገበኝም ማለት አይቻልም። ሁላችንም ያገበናል። ሰራተኞች ነን። እሺ፣ ይህን ሰራተኝነትን እንዳትዘነጉ ነው አሁን የሚያሳስባችሁ። ምክንያቱም ማንም ሰው ጌታ ወክሎ የሚያገለግል ሰው ማለት ነው። ሰራተኛ ማለት ሁሉም ሰው ጌታን ወክሎ የጌታን ሐሳብ የጌታን ወንጌል ስለ ኢየሱስ ክርስቶስ የማይናገር አይኖርም። ባትናገሩ ባለ ዕዳ ናችሁ። ኢየሱስን ትናገራለህ ማለት ነው። ስለዚህ ሰራተኛ ነህ። በደንብ አስተውል። ጸጋ የራሱ ንብረት አድርጎ በእኛ ውስጥ እግዚአብሔር አኑሯል። ስለዚህ አንተም ጌታን ታገለግላለህ። ሌላኛው እንደ እግዚአብሔር ቃል ታገለግላለህ። እንደ እግዚአብሔር ቃል የእግዚአብሔር ሰው እግዚአብሔር የሚለኝን ነው ብሎ ከእግዚአብሔር ቃል
የተቀበለውን ይናገራል። ስለዚህ አንተም ለሰፈሪ፣ አንተም ለመንደሪ፣ አንተም ለአካባቢ፣ ለአንተ ለጎረቤት፣ አንተ ለጓደኛ ምን ታረጋለህ? ትናገራለህ። ምኑን? ከእግዚአብሔር ሐሳብ ውጪ ሲሆን አይተህ ወንድምን አታልፍም፣ እህትን አታልፍም፣ ታገለግላለህ። ይሄንን ነው ያየነው። ሶስተኛ ላይ ያየነው መቼ ነው የምናገለግለው? ጌታ በተናገረ ጊዜ ሁሉ በውስጥ ላይ እግዚአብሔር ሐሳብ ሲመጣ ለቤተሰብ፣ ለባልንጀራይ፣ ለወዳጅ አብሮ ህብረት ለምታደርጉ በመስሪያ ቤቱን በየትኛውም ቦታ ላይ በምትንቀሳቀስበት ሁሉ አብሮ ላሉት እናገራለን። መቼ? እግዚአብሔር ውስጥ ላይ ቃልን ሲያመጣ። አራተኛ እንዴት ነው የምንናገረው? እግዚአብሔር በሚሰጠን ኃይል። ያን ሁሉ ስንናገር በእኛ ጉልበት፣ በእኛ ችሎታ፣ በእኛ ማወቅ፣ በእኛ ፍልስፍና ሳይሆን እግዚአብሔር በገለጠው ልክ በሰጠው ልክ እናገለግላለን ማለት ነው። ማን በሰጠው ልክ? ይሄን እንሆን ዘንድ ተጠርተናል። ይሄን ልንኖር ዘንድ ምን ሆነናል? ተጠርተናል። ይሄንን አይነት ስራ ልንሰራ ሰራተኛ ሆነናል። በቤቱ ያለ አንድም ሰራተኛ ያልሆነ የለም። እሺ፣ የመጨረሻው ለምን እናገለግላለን? ለምንድን ነው የምንሰራው? በእግዚአብሔር ቤት ሰራተኛ የሆነው ለምንድን ነው? እግዚአብሔር ይከብር ዘንድ፣ እግዚአብሔር ይታይ ዘንድ። አንተ ልትታይ ሰው እኔ እንዲያረኩ ለማለት ሳይሆን እንትና እንዲያረጋ ለመባል ሳይሆን የሆነ አቶ ለመባል ሳይሆን እግዚአብሔር ይከብር ዘንድ ትሰራታለህ። ምን ሰራው? ማን ይከብር ዘንድ ነው? እግዚአብሔር ይከብር ዘንድ። ይሄ ሰው ሁሉ ምንድነው ማለት ነው? ስለዚህ አማኝ ሁሉ ምንድነው? ሰራተኛ ነው። ሰራተኛ የሚለው ቃልን በደንብ ያዙ። አንድ አማኝ ምንድነው? በቤቱ ላይ ሰራተኛ ነው። እሺ፣ ሰራተኛ ነው ይባል። እሺ፣ ሰራተኛ በቤቱ እግዚአብሔር ሰራተኛ አድርጎኛል። አማኝ ነህ አይደል? አማኝ ነህ ይበላ። አማኝ የሆነ ሰው አማኝ ከሆንክ ሰራተኛ ነህ። ይህን ስንናገር አሁን የሚበሳጭ የሚበሻቀጥ አለ ወይ? ለምን ደሙ አይፈላም? ይሄን አልንና ስለዚህ ይሄዚህ ሰው በእግዚአብሔር ፊት ሲመላለስ፣ በእግዚአብሔር ቤት ሲሰራ፣ ስራው ላይ ኳሊቲ ያለው ጥራት ያለው ሰው ማን ነው ሊሆን የሚችለው? እንዴት ነው ሊሆን የሚገባው? ኳሊቲ ያለው መሆን የሚገባው ኳሊቲው ምንድን ነው ካላችሁ፣ የመጀመሪያ የዚህ የአማኝ ኳሊቲ እርሱን በመፍራት መመላለስ ነው። እግዚአብሔርን የሚፈራ ይሆናል። ያ ነው ኳሊቲ። ፈርቶ ተንቀጥቅጦ ለእግዚአብሔር ሐሳብና ለእግዚአብሔር ፈቃድ ተንቀጥቅጦ የሚኖር፣ ቃልን ፈርቶ አክብሮ የሚኖር። ሁለተኛ እግዚአብሔርን በፍጹም ልብ በፍጹም ነፍሱ እየወደደ የሚኖር ነው። ያ ነው ኳሊቲው። እግዚአብሔርን ስትወዱ ከእግዚአብሔር ሐሳብ ውጭ የሆነ ነገር ሲመጣ አካክ ዘራፍ ኖ ትላላችሁ። የመጣውን ሁሉ አሳስገሰሱን አትውጡ አትበሉ። በጥረት ትቀመጣላችሁ። የማይገባውን እምቢ ትላላችሁ። በሚገባ ነገር ላይ ጸንታችሁ ትቆማላችሁ። በሚሆን ነገር ላይ በትክክለኛ መንገድ ላይ ብቻ ትሄዳላችሁ። ትክክለኛ ያልሆነ ነገር ሲመጣ ደግሞ ዘራፍ ነው ትላላችሁ። እንደነ ዳንኤል የነ ዳንኤል ኳሊቲ የንጉስ ማዕድ ላይ የሚቀርብ ምግብ አብሮ ለነሱ ሲቀርብ የንጉስ ማዕድ ምግብ ነው የቀረበው። ስርዓት በስርዓት የተሰራ ምግብ የጠራ ምግብ ነው ካካ ነው አሉ። ንጉስ ምስል ስሎ ምስል ቀርጾ ሲገድ ስል ነው በእጅ ለተሰራ አንሰግድም። ንጉስ አንተ ንጉስ ነህ ሺህ ዓመት ንገስ። እውነት በእጅ ስራ ላይ ክብራት እምቢ የሚል ሆኑ ሚልከሰከስ አይሆንም። እግዚአብሔርን በፍጹም ልብ በፍጹም ኃይሉ የሚወድ ሰው አይልከሰከስም። እዛም አይዞር። እሺ፣ በሆነና ባልሆነ መንገድ ውስጥ አይሄድም። ትክክለኛ በሆነ መስመር ላይ የሚሄድ ነው የሚሆነው። ማን? በደንብ ስሙኝ። ይሄ ኳሊቲ ነው። አይልከሰከስም።
ጥሩ አማርኛ። የአንድ አማኝ ኳሊቲ ወይም ጥራቱ ምንድነው? አንዱ እግዚአብሔርን በፍጹም ልብ በፍጹም ኃይል መውደድ ነው። ያ ማለት አይልከሰከስም ማለት ነው። ሄዳችሁ ያው ክፍሎቹን ጥቅሶቹን እየነገርኳችሁ አልሄድም። ዘዳግም 6ን ሄዳችሁ ማየት ትችላላችሁ። ለመጀመሪያው እግዚአብሔርን ስለመፍራት ኢያሱ መጽሐፍ ላይ ሄዳችሁ ምዕራፍ 8 18 ጀምራችሁ ማየት ትችላላችሁ። ሁለተኛ ደግሞ ያየነው ራሱን ያልሾመ ነው። በራሱ እኔ እንዲያርጌ እኔ የሚል ማንነት አይኖረውም። ማን በቤቱ ላይ ሰራተኛ የሆነው አንድ አማኝ ከሆነ ምን የለው ራሱን አይሾምም። እኔ አይልም። እኔ ፓስተር፣ እኔ ነብይ፣ እኔ እንትና እያለ ራሱን ፊት አያደርግም። የተደረገውን ሁሉ በራሱ እንዳደረገ አይሆንም። ዝቅ ብሎ ወርዶ የሚኖር ይሆናል። ሄዱና ማርቆስ ወንጌል ላይ ሄዳችሁ ምዕራፍ 3 13ን ቁጭ ብላችሁ አንብቡ። ምዕራፍ 3 13 እስከ 14 ያለውን ለማንኛውም መነሻ አድርጋችሁ ተመልከቱ። የጠረንን ጌታ እናውቃለን። የጥሪያችንን እናውቃለን። በተጠረንበት መንገድ ላይ በጣም በጥሩ መልክ እናንጠብጥባለን። ይሄን ነው ምንሆን። ምን ዋልል አንሆንም። ጥራት ያለ ጥራታችን ነው። የአንድ አማኝ ጥራቱ ኳሊቲው ይሄ ነው። አራተኛ ላይ ያየልነው ትሁትና ለእግዚአብሔር ቃል የሚንቀጠቀጥ ነው። ማን ኳሊቲ ያለው አማኝ፣ ኳሊቲ ያለው ሰራተኛ፣ በቤቱ የሚኖር ሰው አማኝ ነኝ የሚል ሰው ይሄ ነው። በቃሉ የምትንቀጠቀጡ ሆይ የእግዚአብሔርን ቃል ስሙ፣ እግዚአብሔር ይከብር ብሎ ነገረን። ነገር ግን ያፍራሉ። በእግዚአብሔር ሐሳብ የማይሄዱትን ማፈሪያ እንደሆነ የሚያስብ ነው። ሄዳችሁ ኢሳይያስ መጽሐፍ 66 ከቁጥር 5 ጀምራችሁ ማንበብ ትችላላችሁ። አምስተኛ ነጥብ ላይ ያየነው የጸጋና የእውቀት ሰው ይሆናል። ኳሊቲ ጸጋ ያለው እውቀት ያለው ሁለቱንም ደርቦ በሚገባ በትውልድ መካከል የሚመላለስ ይሆናል። አንድ ሰራተኛ፣ አንድ አማኝ አገልጋይ ካልኩማ ለሆነ ሰው እንዳሰጡ ብዬ ነው። ራስን አገልጋይ አድርገህ ስመኝ። ራስን ሰራተኛ ነኝ፣ እኔ አማኝ ነኝ፣ በቤቱ እግዚአብሔር የመረጠኝ ሰው ነኝ ብላችሁ ኑሩበት። እሺ፣ መኖር ካልቀረ እንደዛ ነው። ወዳጆቼ እየሰማችሁ ነው ብዬ ተስፋ አደርጋለሁ። የአማኝን ኳሊቲ ነው እየነገርኳችኋል። አማኝ ናችሁ? ሰራተኛ ናችሁ ወይ? በቤቱ በእውነት በትክክል እንደሚመላለስ ሰራተኛ ነው የምንመላለሰው? የምንኖረው ኑሯችን እንደዛ ነው? ሁለተኛ ጴጥሮስ ላይ ሄዳችሁ ምዕራፍ 2 ቁጥር 28 እና እዛው 4:15ን ተመልከቱ። ጢሞቴዎስም ላይ እንደዛው ታገኛላችሁ። ስድስተኛ ነጥብ ላይ ያየነው መንጋውን ምን የሚያደርግ ነው? መንጋውን የሚያሰማራና የሚመግብ መሆን አለበት። ያ ነው ጥራቱ። አጠገቡ ላለው ሰው የሚበላ ያለው የሚመራ የሆነው ሐሳብ የሚሰጥ እንዲህ ብንሆን በየቀኑ ምንጭ አለው። እንዴት እንደሚመራ የሚያውቅ እንዴት እንደሚመራ የሚያውቅ ነው አንድ የተጠራ ሰው፣ አንድ አማኝ። ይሄ ባህሪ፣ ይሄ ማንነት፣ ይሄ መልክ ሊኖረን ይገባል። ቤተክርስቲያን ውስጥ ላለነው አማኞች ነው እየተናገርኩኝ ያለው። ዛሬ ቤቱ በብዙ መልክ ድፍርስሱ ወጥቶ ነው ያለ። በጥራት እንድንሄድ እግዚአብሔር ጥራት ያለውን ትውልድ ይፈልጋል። ጥራት ያለውን ሰራተኛ ይፈልጋል። ጥራት ያለውን አማኝ ይፈልጋል። የቱ ጋ ነኝ እኔ? ራሳችሁን እንድናብዬ ዮሐንስ ወንጌል ምዕራፍ 21 ይሁት ዛጋ። ሰባተኛ ነጥብ ያነሰነው በመንፈስ ለክርስቶስ ልጆችን የሚወልድ መሃን አይደለም እያልኳችሁ። አሁን የአሁኑ አማኝ የአሁኑ ሰራተኛ ነን አማኝ ነን የምንል ሰዎች የምስራችን ወንጌል ሂዱ ለፍጥረት ሁሉ ስበኩ የተባለውን ትሰብክ ዘንድ ትናገር ዘንድ ተጠርተሳለህ። አትናገርም፣ አትወልድም፣ መሃን ሆነሃል። ከመሃንነት ቤተክርስቲያንን እግዚአብሔር ያውጣት፣ አማኝን ያውጣል። የዘንድሮ አማኞች እኮ መሃኖች ነን።
ብለን እንለፈልፋለን። አይወለድም እኮ ዝም ብለን ዘረፋ ነው። እንደው ከአንዱ ቤተክርስቲያን ወደ አንዱ ቤተክርስቲያን የምንወስድ እንጂ እውነት ወልደን ነው እየወለድን ነው። እንዴት ነሽ? እንዴት ነህ ወዳጅ? ዘመዶች ደህና ናችሁ? ይሰማል ብዬ ተስፋ አደርጋለሁ። እየሰማ ነው። አድምጠኝ በደንብ። ገብርኤል ሚካኤል መጥቶ አይነግርም። በደንብ ስም ሄዳችሁ አንደኛ ቆሮንቶስ ምዕራፍ 4:15 ላይ ይህንን ሀሳብ በደንብ ታያላችሁ። እኔ በክርስቶስ ኢየሱስ በወንጌል ወልጄአችኋለሁ ይላል። ወልጄአችኋለሁ ብሎ ጳውሎስ የመናገር ድፍረት አግኝቷል። በምን ነው የወለደው? በወንጌል ኢየሱስን ሰብኮ ወደ ኢየሱስ በማምጣት ብዙዎችን ወለደ። አንተና እኔስ አንቺና እኔስ ከመሃንነት እግዚአብሔር ያውጣል። 8ኛ ነጥብ ላይ የተነጋገርነው ቅዱሳንን ለአገልግሎት የሚያስታጥቅና የሚያበረታታ መሆን ነው የሚለው ነው። ዛሬ ለአገልግሎት የምናስታጥቅ ነን፣ የምናበረታታ ነን። አናቱን ብለን ታች የምናስቀረን እንዴ? ከኔ አለፈ ብለን ለማስቀራት አድማ ምንሰራ አይደለን እንዴ? ትንሽ ጭላንጭል ስታይ ሰርቆ ነው እንዲሆኖ ነው የምንል አይደለንም ወይ? የቱ ጋር ነው ወዳጅ? የቱ ጋር ነው? ቅዱሳንን አብሮን የሚያገለግሉ ስለ ወንጌል የሚናገሩ አማኞችን ለወንጌል ስራ እንድነሳሱ እናደርጋለን። በእውነት ወንድሜ ከኔ ይሻላል በሚል መንፈስ ተጠናውተን ወንድሜ በርታ፣ አንተ ውስጥ ያለው ቀጥል ብላችሁ ታበረታቱ ይሁን። ከኔ ሊቀድም ነው ብላችሁ ነው ወይስ አድማ የምትሰሩት? ቤተክርስቲያን ውስጥ ዛሬ የእግዚአብሔር ሕልውና በክብር እንዳይገለጥ የከለከለው አንዱ ይሄ በሽታ ነው። ይሄ ዳዌ ሚዩት አድርገው አንተ። ሃሌሉያ እንድጸልና እንደገባ ስለዚህ ዘንድሮ ማበረታታት ጠፍቷል። በአድማ በሴራ የበረታ ካለ አናቱን መጥቶ ዝቅ ማድረግ ነው። ከመንደር ማጥፋት ነው። ከአገር ማጥፋት ነው። ከሰፈር ማጥፋት ነው። ሌሎችን ይዞ እንዳይነሳ መከልከል ነው። አድማ ሴራ መስራት ነው። እንኳን ሌላ ቀርቶ አየር ላይ ራሱ ወንድሞቻችን ወንጌል እንዳይሰሩ ስንት አደጋ ተደርጎብናል፣ ተጋርጦብናል። ይሄን የሚያደርገው ማን ነው ብትሉ እኔው አንተው። ወንድሞቼ ለሚያገለግሉ እህቶቼ ለሚያገለግሉ አገልግሎት እውነት ወንድሞች እህቶች እናበረታታለን፣ እናግዛቸዋለን፣ በርታ እንላለን። በእንተ የሚታይ ነገር አለ፣ በርታ። በምትሰራ ስራ ፍሬ እያፈረ ነው፣ በርታ እንላለን። እናስታጥቃለን፣ እናበረታታለን፣ አንዳችንን እንደግፋለን፣ እናግዛለን። ሼር እያደረጋችሁ ችግር የለም። ወንድሞቻችሁ መጥቶ እንዲሰሙ አድርጉ። ነገር ግን ዩቱብ ላይ ታገኛላችሁ ይህን ስብከት። ዛሬ ሳይሆን ከሳምንት በኋላ አመጣዋለሁ። 9ኛ ነጥብ ላይ ያየ ነው። ለዚህኛው አሁን ለተናገርኩት ቅዱሳንን ለአገልግሎት የምናስታጥቅ የምናበረታታ መሆናችን ነው። ኳሊቲ ላልኳችሁ ያ ኳሊቲ እያጣን ነው። ይሄ ኳሊቲ ያላቸውን ሰዎች አንደኛ ቆሮንቶስ ምዕራፍ 4 እና 2ኛ ጢሞቴዎስ ምዕራፍ 2 ላይ ሄዳችሁ ብትመለከቱ እንዴት እንደሚያበረታቱ እናያለን። ስለማበረታታት ማነሳሳት። አንተ የእኔን ታነሳሳለህ፣ አይኔ ላፈር አይደል እንደምትሉኝ ብዙዎች እኔው ቁጭ ብለው በኔው ተምሮ በኔው ተገልግሎ ከኔው ተቋድሰው ከነሱ በልጬ የሆነ ነገር የነሱን ሐሳብ ሳልደግፍ ስቀር አንዳንድ ችግራቸው ይህን ብታስተካክሉ ስላቸው ይበሳጩና ይሳኮር መንፍቅና ጀምሯል፣ ይሳኮር ኢየሱስ በስጋ መወለዱን አያምንም ይላሉ። ከዚህ አይነት ድንቁርና እግዚአብሔር ያውጣል። በእኔ ለአድማ ይሰራል፣ በእናንተ ለአድማ ይሰራሉ። ከዚህ አይነት ነገር እግዚአብሔር ይጠብቃችሁ። ይሄ ኳሊቲ ማጣት ነው። እግዚአብሔር ዘንድ ደስተኛ እግዚአብሔር ደስ አይሰኝብንም።
ሌላኛው ዘጠነኛ ላይ የጸሎት ሰው መሆን ወይም ለሌላ የሚማልድ ሰው ነው የምንሆነው። የምንጸልይ ለሌሎች ዋጋ የምንከፍል በጌታ ፊት ስለነሱ የምንቆም አቤቱ ማራቸው፣ አቤቱ ጎብኛቸው፣ አቤቱ አስታጥቃቸው፣ አቤቱ እርዳቸው፣ አቤቱ አግዛቸው፣ አጠገባቸው አንተ ከዛሬ ይልቅ በሚበልጥ ሁኔታ ያንተን ሐሳብ መግለጥ ይችል ዘንድ ማድረግ ይችል ዘንድ ማገልገል ይችል ዘንድ ብሎ መጸለይ ነው። ትጸልያላችሁ? አሁን ለእኔ የምትጸልዩ ማናችሁ ብል አይደለም። ይህንን አይነትን አንደኛ ሳሙኤል ምዕራፍ 12 ሄዳችሁ ሳሙኤል ህይወትን የጸሎት ሰው እንደነበራት ለብዙዎች እንደሚጸልይ የሚናገረውን ክፍታላችሁ። 10ኛ ነጥብ ላይ ያነሳ ነው የማይኮራ በቤተ ክርስቲያን በሁኔታ የማይታበይ ትዕቢት የሌለው ኩራት የሌለው እኔ የማይል እግዚአብሔር ባደረገው ለእግዚአብሔር ክብር የሚያመጣ ነው። ማን? የአንድ አማኝ ኳሊቲ ይሄ ነው። የአንድ ክርስቲያን፣ የአንድ አገልጋይ፣ የአንድ ሰራተኛ ኳሊቲ ይሄ ነው። ይሄ ኳሊቲ ያለ ነው። ሂዱና አንደኛ ቆሮንቶስ ምዕራፍ 1 ከ11 እስከ 13 ያለውን ማት ትችላላችሁ። እኔ የኬፋ እኔ የሳውል የሚል መንፈስ ይመታል ማለት ነው። ይሄ ኳሊቲ ማጣት ዘንድሮ የለም እንዴ? እኔ የእንትና ነኝ እኔ እንትና ነኝ የምንላለን። እንኳን ቲክቶክ አላምላ እኮ የቡድን የሆነ ቡድን አለ፣ የሆነ እጀባ አለ። በምድር ላይ ደግሞ አለ። በቃ እኔ የነብይ ነኝ እኔ የፓስተር ነኝ እኔ ምናምን የተመታ ይሁን። ይሄ መንፈስ ከቅዱሳን መካከል እስካልተመታ የኛ አማኝነት ኳሊቲ በእግዚአብሔር ፊት አጥቷል። ኳሊቲ ያለ ክርስቲያን መሆን ትፈልጋላችሁ? ኳሊቲ ያለ አማኝ መሆን ትፈልጋለህ? ይሄን ነው ትናንትና ያየነው። ደግሞ ምን ነበረ? ከትናንትና በፊት ያየነውን ነው እየነገርኳቸዋለሁ። ትናንትና ያየነው ደግሞ ምንድነው? የአንድ አማኝ ኳሊቲ 11ኛ ነጥብ ላይ ያለው የማይዋሽና የማይሸነግል ነው ብለናል። ምሳሌ 14:5 ላይ ምዕራፍ 14 ቁጥር 5 ላይ የማይዋሽ ውሸት የሌለው የታመነ ምስክር አይዋሽም ይላል። ለእግዚአብሔር የታመንክ ሰራተኛ ስትሆን በእግዚአብሔርም በእግዚአብሔር ሕዝብ መካከል ስትኖር ውሸት ከአንተ ይወገዳል። ምትዋሸት ሆነ ውሸት አመጥቷል። አሁን ውሸት የለም። እኔን እንኳን አደባባይ ላይ ስንት ወንድሞች ዋሽተውኛል፣ ስንት እህቶች ዋሽተውኛል። ስለዚህ በእግዚአብሔር ፊት ስትታዩ በጣም ደግሞ ወዳጅ እንዴት ነህ? እየገባችሁ ነው ወዳጆች? ገብቷችኋል? እየገባችሁ ነው? አላውቅም። ይሄ አንድ ክርስቲያን በእግዚአብሔር ፊት ሊኖረው የሚገባ ኳሊቲ ነው እየተናገርኩኛል። ጥራቱ ይሄ ነው። እግዚአብሔር ደስ የሚሰኘው በዚህ ነው። እውነት እግዚአብሔር ደስ በሚሰኝበት ህይወት እየተመላለስን ነው ወይ? ሌላኛው ከጌታ ራእይን ተቀብሎ እርሱ በሚመራበት የሚንቀሳቀስ መሆኑ ነው። ዝም ብሎ ተብሏል ብሎ አይሮጥም። አየው ብሎ አይዘልም። አየው ብሎ መድረክ አይሮጥም። አየው ብሎ መገለጥ ሊያመጣ አይሮጥም። ባየው ነገር ላይ ይረጋጋል፣ ያረጋል። ከዛ ከረጋ ወተት ነው ቅቤ የሚወጣ ወዳጅ። ካልተረጋጋ ቅቤ አይወጣም። አሁን የተቸገርነው ያልተረጋጋ ትውልድ፣ ያልተረጋጋ መድረኮቻችን ስንትመለከቱ የተረጋጋ አገልጋይ አይደለም ያለው በብዛት። ተረጋጋ ወገኔ። እግዚአብሔር ተናግሮ እንኳን ተረጋጋ። እሺ ጠብቀው። ዝም ብለህ ቱር አትበል። ሂድ ብል እንኳን ጠብቀው። አትሄድ፣ ዝም ብለህ አትውጣ። እንደው ከነ ሙሴ ታሪክ ለምንድን ነው የተጻፈው? ለትምህርታችን አይደለም። ሂድ ሲባል አብርሃም አልሄደም እኮ። አረጋግጦን አለ ከኔ ጋር ነህ፣ ቀድመኝ ትወጣለህ፣ ከፊቴ ነህ፣ አብረኸኝ ነህ። አረጋግጠው። የአሁኑ ትውልድ ግን ሳያረጋግጥ ይወጣል። በቃ በምድረ በዳ የአውሬ እራት ይሆናል። በምድረ በዳ ይጉላላል። በየወህኒ ቤቱ ይርመሰመሳል።
በሰው አገር ላይ ይንከራተታል። ከቤቱ ወጥቶ በሰው መንደር ላይ በቃ ይቅበዘበዛል። አሁን ቤተ ክርስቲያን ውስጥ የበዛው ብዙ ቅዱሳን እንድንቅበዘበዝ አንዱ ምክንያት እግዚአብሔር ያላለውን የሚሉ በዘን ያላለውን የምንል በስተን ውሸታሞች በስተን ራእይ የሌለን ህዝብ በስተን ነው። ራእይ አየው ብሎ ያየው ራእይ እኮ ምን እንደሆነ አላረጋገጠም። ባላወቀ ባላረጋገጠ ነገር የምናገር ትውልድ ነው ያለው። ለዚህ ነው ምእመን ማለት መሀይም ማለት ነው። ምንም አላውቅም ብሎ በቃ እኔ አይደለም አያገበኝም እሱ ብሎ ነው የሆንኩት ራሱ ይጠየቅበታል የምንል ዝም በል አንተም ትጠይቅበታል። አለማወቅ የለም። አማኝ ሁሉ ጥራቱ በማወቅ መመላለስ ነው። አውቀት ተመላለስ። ገብተው ውጣ። ራእይ እግዚአብሔር የሚሰጥህን ራእይ አየው ብለህ አትሩጥ። አግባ ብሎኛል ብለህ አትሩጥ። ዝም ብለህ አግባ ካለ ማንን በል ራሱ ዲዛይኑን ይነግራል። አረጋግጥ አግባ። ካላረጋገጥ ገብተህ ከዛ በሁለተኛ ቀን ትፋታል። ቀንድን አብቅለህ ሰላምን ትኖራለህ። እግዚአብሔር ባላለበት ከሄድ በቃ ሰላም አይኖርም፣ መረጋጋት አይኖርም። እንደተበጠበጥክ ዘመን ያልቃል። ባገኘው ነገር አትረጋግ። እረፍት ሳታገኝ እንደተቅበዘበዝክ በቃ ሰላም ደስታ ጣፍቶ ትቀጥላለህ ማለት ነው። ስለዚህ ምን እያልኩ ነው ወዳጅ? ተረጋጋ። ራእይ ያለ ሰው ይረጋጋል፣ አይቾክልም። እሺ አሁን ብዙ መድረኮቻችን ላይ የሚወረወሩ የሚመጡ ወደ ህዝብ የሚፈልሱ ያ እነኛ መልእክቶች በሙሉ እውነት እልሃለሁ ከእግዚአብሔር ነው። እውነተኛ ትክክለኛ ራእይ አይቶ ነው የነገሩ። ስለዚህ ዋጋ ትከፍላታለህ አንተም ጭምር ተናጋሪውን ተው። ስለዚህ በእግዚአብሔር ፊት ኳሊቲ ያለ አማኝ ሆነ መቀጠል ትፈልጋለህ? ራእይ ይኖር። ራእይ ሲኖር ደግሞ ራእይን ተረጋግተህ አይተህ ሂድ። እሺ አየ ብለህ ዝም ብለህ አትቦን። አይተህ ጨርስ። ከዛ ምን እንደሆነ አረጋግጥ። እርግጠኛ ሁን። አይበሰብስም፣ አይሻግት። እሺ ወየው አስታውሳለሁ አንዳንድ ጉባኤ ላይ እግዚአብሔር እንዲህ አድርግ ብሎኝ አላደርግም ብዬ የሚወጣቸው ጊዜዎች አሉ። ወጣል በጣም ጌታ ብዙ ይናገራል። አይ ተረጋ፣ አንተም ተረጋጋ ነው የምለው እግዚአብሔርን። አይ እርግጠኛ አልሆንኩም፣ ፈርቻለሁ። በኋላ ሌላ ነገር ቢሆንስ ተከራክሬ ከግርግዳ ጋር ምናምን ጋር አጋጭቶኝ እርግጠኝነቱን አሳምኖኝ ይወስደኛል። ከዛ ዋጋ ከፍዬ ማለት ምን ላድርግ ታዲያ? በሰው መካከል ነኝ፣ ሰው ነኝ። እግዚአብሔር እንደናንተ ደግሞ ጨካኝ አይደለም። ማረጋገጠን ስለፈለኩ ያደክማል። አዎ ያደክማል። አንተ ካልወጣ አልወጣም ማለት አልወጣም። ሄድ አልወጣም። አንተ ካልወጣ አላወጣም። እሺ እወጣለሁ። እሺ ወጣ። እዛ ስደርስ አንተን አያዩም ብሎኛል ብዬ ነው የምናገረው። ማን አለኝ እላቸዋለሁ አለ እግዚአብሔርን። ስምህን ማን ልበላቸው ብሎ እንኳን ጠይቋል እኮ። ማን ብዬ ልንገራቸው ስምህን ብለዋል እኮ ሙሴ። ያለ የምትኖር አልፈና ኦሜጋ በላቸው። አንተ ተረጋ፣ አትንቃጭቃጭ። ዘንድሮ ቅጭቅጭ ያለ ትውልድ ነው ያለው። ተረጋጋ። ኳሊቲ አንድ አማኝ፣ አንድ የክርስቲያን፣ አንድ ዳግም የተወለደ ሰው ኳሊቲ መረጋጋት ነው። ባየነው አየው ብሎ አይዘልም፣ አየው አይልም፣ ጉባኤን አይበጣብጥም። አሁን ብዙ ጊዜ ጉባኤዎቻችሁን አይታችኋል። መድረክ ላይ ያሉ አገልጋዮች የሆነ ጫፍ ይዙና ስልክ ቁጥር ወይም ስም ይጠሩና በቃ ሰውየው አቤት ብሎ ሲነሳ እነሱ ራሱ መድረኩን በጩኸት ያቀልጣል። ከዛ ተመልሰው ደግሞ ዋና መልእክቱን ሳይናገሩ ሲጨርሱት አላቸው። ይህን ታዝባቸዋል? አትታዘቡ? በቃ ድራማ ነው። ከዛም ይዘላል፣ ሌላ ይሄዳል። ሌላኛው ጋር ሄዶ ደግሞ ሌላ ስም ይጠራል። ያኛው ስጮ እሱ አብሮ ጮሃል። እሱንም ሳይጨርስ እንደገና ሌላ እንዲህ ድራማ ሰርቶ 45 ደቂቃ ወይም 1 ሰዓቱን ጨርሶ ሰው እንደቆመ ጸልዮ በቃ ተባርካቸዋል ብሎ ይወጣል። ስሙ ስለተጠራው ብቻ ለምን እንደተጠራም አይጠይቅ። ለምንድነው ስሙ የመጣው? ምንድነው ዓላማው? ምንድነው ፐርፐዙ?
አረጋጋ። ዝም ብለህ ዛሬ እኮ ስሜ ተጠራ ብለህ አታጨብጭብ። አረጋጋ፣ ተረጋጋ። እግዚአብሔር ከነ ስማችን ያውቃል። ደግሞ አንድ አገልጋይ ሲመጥራት ብርቅ መሰላችሁ? ስለ ጮጋራ አይቶ ወይም ስለ ኩላሊት አይቶ ኩላሊቱን ያየበትን ምክንያትና ምን እንደሚሆን ሳይናገር በጨዋት ምንም ምንጩን ሳያደርግ ይሄድና በስተት መድኃኒት እንዳትወስዳል። በጨዋት ራሱ መልእክቱ ጠፍቶበት እኮ። ተረጋጋ። በሚታየው ነገር ላይ አትቸኩል። የተረጋጉ አገልጋዮችን፣ የተረጋጉ በቤቱ የሚሰሩ ሰራተኞችን ያብዛልን። ቃዥቃዣዎችን እግዚአብሔር ከመድረክ ላይ ያጥፋቸው። አሜን ባትል ብትል እኔ ምን አገባኝ? እኔ ነኝ አልኩ። እየረገሙ አይደለም፣ ያጥፋቸው። ትውልድን ያንከራተቱ ይኸው ስም ጠራ ትሳካልሃል አለ ብለህ ትሮጣለህ። ተከፍቶልሃል ይላል። ገና ያልተከፈተን በር እናንተ እግዚአብሔር የመለያ ጸጋ ያላቸው ነገሬ ላይ ምድሬ ላይ ትውልዴ መካከል ላይ ያብዛልን። አበጥረው ለይተው የሚያወጡትን የተረጋጉ ራዕይ ያላቸውን ሰዎች በራዕያቸው ላይ ተረጋግተው የሚያገለግሉ ሰዎችን ያብዛልን። ይህንን ነው ትናንትና ያየ ነው። ዛሬ አንድ ነጥብ ብቻ ተናግሬ ልጨርስ። አሁን ይሄ ትናንት ያወራ ነው። ሰሞኑን 15 ቀን ሁሉ ያወራሁትን በአንድ ቀን በዚህ ሰዓት አወራው ማለት ነው። ዛሬ ከእግዚአብሔር ጋር ተስማምቶና አብሮ የሚሄድ ይሆናል። ማን? አንድ አማኝ ኳሊቲ፣ አንድ ሰራተኛ ኳሊቲ፣ አንድ አገልጋይ ኳሊቲ፣ አንድ በቤቱ በክርስቶስ አምኖ የዳነ ሰው ኳሊቲ ከእግዚአብሔር ጋር ተስማምቶና አብሮ የሚሄድ ነው። ያ መሆኑ አሁን ከእግዚአብሔር ጋር ስንት ተጣልታችኋል? ተስማምታችሁ ነው የምትኖሩት? ሂዱ መክብብ መጽሐፍን እስቲ ክፈቱና አንብቡ። መክብብ ላይ ምዕራፍ 2 ቁጥር 3 ላይ ሶሎሞን ለሰዎች የሚጠቅመውን ለማወቅ በሰው ጥበብ ደስታና ጥራት ሕይወትን እንደሚፈትን ያሳያል። ጥቅሱ የሰው ልጅ ፍላጎቶች በጥበብ ቢደረጉም እንኳ ከእግዚአብሔር ውጭ እውነተኛ እርካታን ማምጣት እንደማይችሉ የሚናገር ክፍል ነው። የአንድ አገልጋይ ባህሪ፣ የአንድ አማኝ ባህሪ፣ የአንድ ዳግም የተወለደ ሰው ባህሪ፣ ኳሊቲው፣ ጥራቱ ከእግዚአብሔር ጋር ተስማምቶ መኖር እና ሕይወቱን ከእግዚአብሔር ፈቃድ ጋር ማስማማት ሊሆን ይገባል። ያ ነው ኳሊቲ የአንድ አማኝ። በእግዚአብሔር ፊት ስንታይ ኳሊቲያችን ያ ነው። ጥሩ ዝግጅት ያለው ስለዚህ ይሄ ክፍል ለዚህ ቃል በደንብ የሚደግፍ ስለሆነ ነው የምነግራቸው። አገልጋይ ከእግዚአብሔር ጋር የማይስማማ ህይወት፣ አንድ አማኝ ከእግዚአብሔር ጋር የማይስማማ ህይወት ባዶ እንደሆነ እና እውነተኛ አገልግሎት ወይም እውነተኛ ህይወት፣ እውነተኛ ምልልስ የሚያመጣው ለእግዚአብሔር ከመገዛት እንጂ ራስን ከማስተዳደር እንዳልሆነ ልገነዘብ ይገባል። የኔ ዝግጅት አይደለም እኮ ይሄን የሚያደርገው። እኔ የተሰጠኝን ቃል ቁጭ ብዬ አጠናለሁ፣ አሰላስላለሁ፣ ራስን ይመግባለሁ፣ ራስን ይሰራለሁ። ከዛ በኋላ እኔ ላይ ህይወቴ ላይ ለውጥ ካመጣ ህይወቴን ስለሰራ በእናንተ ፊት እንድናገር ችላል። ለዚህ ነው አንድ መዝሙር አለኝ። የረዳኝን እግዚአብሔርን ያገዘኝን እግዚአብሔርን አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ ብዬ ዘምሬያለሁ። እነ ጳውሎስን በታሰሩ ጊዜ ከእስራት የፈታ አስሮ የያዙትን አሳፍሮ የእስረትን ገመድ በጣጥሶ አጥሩን ገንጥሮ ከፍቶ በሩን በርግዶ ያወጣው እሱ እግዚአብሔር። በዋና ዓላማ ላይ ስትቆሙ፣ በፈቃዱ ውስጥ ስትመላለሱ
ከእግዚአብሔር ጋር ተስማምታችሁ ስትኖሩ እግዚአብሔር ይህን ያደርጋል፣ ይረዳል፣ ያግዛል። ይሄ ነው የኔ አምላክ። የነ ጳውሎስ አምላክ ያላችሁት የነ አብርሃም አምላክ የነ ሙሴ አምላክ የምንለው ይሄ ነው፣ የሚያረጋጋ የሚያረጋጋ። ስለዚህ እውነተኛ አማኝ፣ እውነተኛ ሰራተኛ፣ እውነተኛ ክርስቲያን፣ እውነተኛ አማኝ፣ እውነተኛ አገልጋይ ከእግዚአብሔር ጋር ተስማምቶ ይኖራል። በሰው ፍላጎት ብቻ የሚመራ ህይወት ትርጉም የለሽ መሆኑን ነው የሚያስተምረን ያለው የክፍል። አሁን እኮ የሰው ፍላጎት ላይ አሁን ብዙዎቹ አሁን በጣም የሚወዱኝ የሚመስሉ በጣም ማከብራቸው ሰዎች የነሱን ሐሳብ በእግዚአብሔር ሐሳብ ሞሽረው በእግዚአብሔር ቃል እውነት ተናገር ማለት ሲጀምር ከኔ ይሸሻሉ፣ ይጠሉኛል፣ ይንቁኛል። ከአጠገብ ድርሽ አይሉም፣ ድራሻቸውን ያጠፋሉ። ለዘላለም ጥርግ በሉ። እኔ ምን አገባኝ? እኔን ከእግዚአብሔር አትለዩኝ። እናንተን ሊጎዳ እናንተን ሊገል አልናገርም። እናንተን ሊያጠፋ እናንተን ለማበላሻት አልናገርም። የእግዚአብሔር ቃል ግን እውነት ከሆነ እውነት ላይ ወዳጅ ሰይፍን መዘይ አንገቴ ላይ ትጥላለህ እንጂ ዘራፍ ከአንተ ጋር ለመኖር ብዬ አላሽመኖምንም። ከእናንተ ጋር ለመኖር ብዬ በእናንተ ተቀባይነት ለማግኘት ብዬ ወዳጅ አይሆና ነገር አላደርግም። ቃሉ እውነት ነው። ይህን ቃል ኑሩ እያልኳችሁ ነው። ስለዚህ ከእግዚአብሔር ጋር ተስማምቶ አብሮ የሚሄድ ሰው መሆን ይሁንልን። ይህን ከሆንን በሰማይ ክብር አለ። ኢየሱስ ሲመጣ በክብር እንገለጣለን። ሌላ ክፍሎቹን ሄዳችሁ በደንብ አስተውሉና ስሙኝ። ሌላ ክፍሎቹን በብሉይ ኪዳን ቅድም እንዳልኳችሁ ሄዳችሁ እዛው መክብብ ምዕራፍ 12 ቁጥር 13 ላይ ሄዳችሁ ተመልከቱ። ሌላኛ ሮሜ 8 ቁጥር ምዕራፍ 8 ቁጥር 7ንም ያዕቆብ መልእክት ምዕራፍ 4ንም ቁጥር 4ንም ተመልከቱ። የመክብቡን ቃል አይታችኋል አይደል? ልቡን በዚህ በጥበብ ቃል እየመራው ምን እንዳደረገ እውነትን እንዴት አድርጎ እንደኖረ ታላችሁ። ስለዚህ ከእግዚአብሔር ጋር ተስማምቶና አብሮ መሆን ትፈልጋላችሁ? እግዚአብሔር በዚህ ኳሊቲ መኖር ትፈልጋላችሁ? በቤቱ ላይ እንደ አማኝ መኖር ትፈልጋላችሁ? በዚህ እውነት ኳሊቲ ይህን ከሆናችሁ እውነት እላችኋለሁ እግዚአብሔር በእናንተ መውጣት መግባት ይከብራል። በእናንተ ሩጫ ይከብራል። በእናንተ እንቅስቃሴ ይከብራል። እና እግዚአብሔር በዚህ እውነት መንፈስ እኔና እናንተን ያሳድገን። እንጸልያለን። ነገ 2 ነጥቦች ይቀርባሉ፣ እሱን እናገራለሁ። አባቱ ያመሰግናለሁ ስለምትመክረን፣ ስለምታስታውሰን፣ ስለምትረዳን፣ ስለምታግዘን። ተናግረህ ዝናብ መሬት ላይ ወርዶ መሬትን እንደሚያረጥብ ይህ ቃል ህይወታችንን እግዚአብሔር እንዲያድስ ፍሬያማ እንዲያረገን እባክን። መልካም መሬት ያገኘ ዘር 30 60 100 እጥፍ አፈራ ነው የተባለው። እባክን ጌታ ሆይ በማሳ በመልካም መሬት መካከል እንደወደቀ ዘር እኛን መልካም እርሻ ለቃሊ መልካም እርሻ ሆነን ብዙ ፍሬ አፍርተን አንተን ደስ ከሚያሰኙ ውስጥ ሆነን እስከምትመጣ የምንዘጋጅ ሰዎች አድርገን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለተናገርከን፣ ስላልተውከን አሁንም ከኛ ጋር እንዳለ መኖርህን ልትገልጥ በእንዲህ መልክ ዛሬም ስለመጣ ቅዱስ ነህ። ለዘላለም ተባረክ። አመሰግንሃለሁ። ባረን ደግሞ እርዳኝ። ቃልህ ይረዳኝ ዘንድ ያቆመኝ ዘንድ ከትላንት ይልቅ በሚሻል በተገለጠ እውነት ላይ ቆሜ አንተን ደስ አሰኝቼ ዘመኔን መጨረስ እንድችል ለእኔም ለባሪያህ እርዳታን እንድታበዛ ለወገኖቼ እንድታበዛ እርዳታን በኢየሱስ ስም ጸልያለሁ። ይህን የማይወድ በክፉ የሚዘምት የሚቋቋመን
የሚሄድ የሚራመድ የትኛው አይነት ክፉ ኃይል የተመታ ይሁን። ስለ ሁሉ ከፍ በል። በኢየሱስ ጌታ ስም ጸለይን። አሜን። ተባርካችኋል።